ክፍል 2 የውስጥ ነበልባል ወይም ዘ ፊውል ኦፍ ሞቲቬሽን። ለመሆኑ ዛሬ የምትባለው ዕለት ስንት ጊዜ በትናንትናው ነገር ተቀብራ ይሆን? ብዙዎቻችን የእውቀት ድርቅ ሳይሆን የፍላጎት ረሃብ ጠምዶናል። አእምሯችን እንደተራቆተ መሬት ሆኗል። ዘሩ አለ፣ ማረሻው አለ፣ ዝናቡ ግን የለም። ያ ዝናብ መነሳሳት ወይም ሞቲቬሽን ነው። ዛሬ የምንነጋገረው ስለ ተራ ስሜት አይደለም። ጀምኪ ውስጥ እንደሚነግረን መነሳሳት በድንገት የሚመጣ እንግዳ ሳይሆን በሂደት የሚቀጣጠል እሳት ነው። አብዛኛው ሰው ነገ ጀምራለሁ በሚል የከንቱ ተስፋ ሰንሰለት ታስሮ ይኖራል። ነገር ግን ዛሬ ያንን ሰንሰለት በለምን ኃይልን በጥሰዋል። ለመሆኑ ለመለወጥ የቆረጠ ልብ ነው ወይስ የሰለቸ አእምሮ ያላችሁ? መልሱን አብረን እንፈልግ። የለምን ጽሩ መሰረት ወይም ዘ ፐርፐስ። ታላቁ የጀርመን ፈላስፋ ፈርዴሪሽ ኒቼ እንዲህ ይላል፣ የመኖር ምክንያት ወይም ዋይ የማያውቅ ሰው ማንኛውም አይነት መከራ ወይም ዋይ ሀው ሊቋቋም ይችላል። አንተም መማር የሰለቸ አቅም አጥተህ ሳይሆን የምትማርበት ምክንያት ደብዝዞብህ ነው። መነሳሳት ያለ ዓላማ ባዶ ጩኸት ነው። ጀምኪ ሀርት በሚል ምህጻረ ቃል የዓለም ምንነት ይተነትነዋል። እቺ ማለት ሄልት ወይም ጤና፣ አእምሮአዊና አካላዊ ብርታት ለዓላማ መነሻ ነው። ይህ ማለት ኢንዱራንስ ወይም ጽናት፣ መከራን መጋፈጥ ወኔ ከዓላማ ጥልቀት ይመነጫል። አፈርሜሽን ወይም ማለት ማረጋገጫ፣ እችላለሁ የሚለውን የውስጥ ቃል። አር ማለት ሪሌቫንስ ወይም ዝምድና፣ የምታደርገው ነገር ከህይወት ጋር ያለው ቁርኝነት። ቲ ማለት ትሩዝ ወይም እውነት፣ ለራስህ የምትነግረው እውነተኛ ምክንያት። አእምሮን የሚያንቀሳቅሱ ቀለቦች ወይም ብሬን ኤነርጂ። ጉልበት የሌለው አእምሮ ነዳጅ እንደሌለው መኪና ነው። የቱንም ያህል ውድ ቢሆን ካለበት አይንቀሳቀስም። ጀምኪ አእምሮ ሃይ ፐርፎርማንስ እንዲሰጥ 10 ቁልፍ ነገሮችን ይጠቅሳል። አንደኛ፣ የአእምሮ ምግብ ወይም ብሬን ፉድ፣ የምትበላው ነገር የማሰብ ችሎታን ይወስነዋል። አቮካዶ፣ ለውዝና ውሃ ለአንጎል ቅባት ናቸው። ሁለተኛ፣ አሉታዊ አስተሳሰብ ማራገብ፣ ኪሊንግ ኦፍ አንቲስ ማለት አውቶማቲክ ኔጌቲቭ ታውትስ ወይም አውቶማቲክ አሉታዊ ሀሳቦች እንደ ምስጥ አእምሮ እንዳይበሉ ተጠንቀቅ። ሶስተኛ፣ አካላዊ እንቅስቃሴ፣ ሰውነት ሲንቀሳቀስ አእምሮ ይረሰርሳል። አራተኛ፣ የአእምሮ ንጥረ ነገሮች ወይም ኒውትሪየንትስ፣ ቫይታሚኖች፣ ማዕድናት ለአስተሳሰብ ፍጥነት ወሳኝ ናቸው። 5 ንጹህ አካባቢ፣ የተዝረከረከ ጠረጴዛ የተዝረከረከ አእምሮን ይፈጥራል። 6 ጥሩ ወዳጅነት ወይም ፖዚቲቭ ፔር ግሩፕ፣ ከመሰለ ጋር ካልሆንክ እንደ መሰለ አትሆንም። 7 የአእምሮ ጥበቃ፣ ራስህ ከጭንቀትና ካላስፈላጊ ጩኸት መጠበቅ። 8 አዳዲስ ትምህርቶች፣ አእምሮ አዲስ ነገር ሲማር ይታደሳል። 9 የውስጥ አያያዝ፣ ስትረስ ማናጅመንት፣ ሰላም የሌለው አእምሮ ፈጣሪ ሊሆን አይችልም። 10 እንቅልፍ፣ አእምሮ የዕለት መረጃውን የሚፈጭበትና ራሱን የሚጠገንበት ወሳኝ ሰዓት ነው። ትናንሽ እርምጃ የታላቅነት መጀመሪያ። ተራራን የሚያንቀሳቅሱ ሰው ትናንሽ ጠጠሮችን በመሸከም ጀመረ። አእምሯችን ትልቅ ለውጥ ሲያይ ይደነግጣል፣ አልችልም ይላል። ለዚህ ነው ጀምኪ ስሞል ሳምፕል ስቴፕስ የሚለን። ትልቅ ግብህን ወደማይፈራ ትንሽ እርምጃ ቀይር። መጽሐፍ ለመጨረስ አትቅደድ። አንድ አረፍተ ነገር ለማንበብ ቁረጥ። ሮም በአንድ ጀንበር አልተገነባችም፣ ግን በእያንዳንዱ ሰከንድ ግንባታዋ አልቆመም ነበረ። እንግዲህ ዓላማን አውቃል፣ ጉልበትን አድሳል፣ መንገድህንም ወደ ትናንሽ እርምጃ ከፋፍላል። አሁን የቀረ አንድ ነገር ብቻ ነው፣ መጀመር። ዛሬ ትረካዎች የሚቆመው እዚህ ላይ ቢሆንም የእናንተ ጉዞ ግን አሁን ይጀምራል። በሚቀጥለው ክፍል አእምሯችሁን ወደ ሱፐር ኮምፒውተርነት የሚቀየሩ ዘዴዎች ወይም ሜተድ ይዘን እንቀርባለን። እስከዚያው ድረስ በውስጣችሁ ያለው እሳት እንዳይጠፋ ጠብቁ።